ሰላም ውድ የሜሪ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። እህቶቼ እንዴት ናችሁ? እኔ አለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሜሪ ዩቲዩብን ተቀላቀሉ። እንዲሁም ደግሞ ላይክ እያደረጋችሁ እኔ እህታችሁን አበረታቱኝ እላችኋለሁ። ሁላችሁም እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ የምለው ግን ማለት ነው ዛሬ የሰማሁት ነገር ሳውዲ አረቢያ ላይ ደሞዝ ተቀነሰ እየተባለ ነው እና ምንድን ነው ይሄ ነገር አልገባኝም። እስኪ የምታውቁ በትክክል መረጃው ያላችሁና ኮሜንት ስር አስቀምጡልኝ፣ አየዋለሁ ማለት ነው። እና ምን ማለት ነው ደሞዝ ተቀነሰ ማለት? የሰራተኛ ደሞዝ እንዴት ሊቀነስ ይችላል ነው? እንዴት ይችላል? ለምሳሌ እንዴት ነው የሰራተኛ ደሞዝ የሚቀነሰው? እኛ እንደዚህ ውጣ ውረዶች፣ በጣም ብዙ ውጣ ውረድ አልፈን ወተን የምናገኘው ገንዘብ እንዴት ነው የሚቀነስብን? ምን ማለት ነው? ሳውዲ አረቢያ ያላችሁ እህቶቼ ፈጣሪ ይርዳችሁ። እንግዲህ እውነት በጣም ነው ያዘንኩት። ይሄ መረጃ ትክክል ከሆነ በጣም ያሳዝናል። ስንቶቹ በብዙ ነገር እየተሰቃዩ የተቃጠሉ ቀንና ሌሊት ሳይሉ እየሰሩ ደሞዙ ጭማሪ ያስፈልጋል እየተባለ ጭራሽ ተቀነሰ ምናምን የሚባለው ነገር እውነት ከሆነ እውነት በጣም ነው የሚያሳዝነው። እኔ ያዝኛለሁ። ምክንያቱም የሰው ልጅ ሰርቶ የላቡን ካላገኘ በጣም ነው የሚያስጠላው። እንደውም መጨመር ነበረበት እንጂ መቀነስ አልነበረበትም። እውነት ለመናገር መጨመር ነበረበት እንጂ መቀነስ አልነበረበትም ብዬ ነው የማስበው። በጣም ያሳዝናል እውነት ከሆነ ማለት ነው። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እህታችሁን አበረታቱኝ። እንግዲህ ዱባይም እየተባለ ይመስለኛል። ምን ማለት ነው ደሞዝ ተቀነሰ ማለት? ሰራተኛ ምን ሰርቶ ይብላ? እንዴት ነው ይሄንን ሁላ 5-6 ፎቅ እያጸዱ በዚህ ዋጋ ጭራሽ አነሰ ሲባል የሚቀነሰው ምን ማለት ነው እንዴ? እኛ ስንታይ ሞተር እንመስላለን እንዴ? የሰው ልጆች እኮ ነው እውነት ለመናገር እንዴ። በጣም ነው ያዘንኩት እውነት እኔ ስሰማ። ቤተሰቦች ይቅርታ አድርጉልኝና በጣም ነበረ እውነት በቃ ምን ማለት ነው ምናምን ብዬ የተገረምኩበት ነገር ነው። ይሄ ነገር እውነት ነው? እስኪ ትክክለኛ መረጃ ትክክለኛ እውነተኛውን ነገር የምታውቁ ኮሜንት ስር ጻፉልኝ፣ አየዋለሁ። አትለፉ። እውነት ከሆነ በጣም የሚያሳዝነው እኛ ጭራሽ አረብ ሀገራት ያሉ እህቶቻችን እየተጎዱ ነው። ደሞዝ ይጨመርላችሁ እንላለን። ሲቀጥል ደግሞ ጭራሽ ደሞዝ ተቀነሰ ይላሉ እና ደግሞ ቪዛ ከልክላለች እያሉ ነው። ምን እየተፈጠረ ነው ግን? ጉድ እኮ ነው እውነት ለመናገር። እኔ በጣም ነው የገረመኝ እውነት። አረብ ሀገር ላይ ስንት ስቃይ እንዳለ አላወቁም እነሱ። እውነቴን እኮ ነው የምላችሁ። አይ አዳዲስ መረጃ ካለ ደግሞ በዚሁ በመረጃ እመጣላችኋለሁ ማለት ነው። ላይክ ሼር አድርጉ። ወዳችኋለሁ። መልካም ቆይታ ነው።